የፖለቲካ አጀንዳ የሆነበት ወቅት እና ልዩ ልዩ ስራዎችን የምንሰራበትና ህዝባችንን የምናረጋጋበት ወቅት ጋር ተያይዞ ሰልፍ መጥራት ምናልባትም እንደ ዋና ለጠላት የአማራ ክልልን መረጋጋት ለማይፈልጉ ኃይሎች አማራ ክልልን በማተራመስ ቀጥሎም ሀገርን ለማደፍረስና ለማተራመስ ለሚፈልጉ ኃይሎች ዱላ የመስጠት ያህል የሚቆጠረው። እንደ ሪፖርተራችን ራይል ፍሬው ዘገባ ክልሉ የህግ የበላይነትን በማረጋገጥና ሰላምን በማስፈን የልማት ጥያቄዎችን የሚመልስበትና ፋታ ያገኝበት ወቅት ነው ያሉት ዋና ዳይሬክተሩ ይህን ሰላም በማስጠበቅና በደል እየደረሰባቸው የሚገኙ የክልሉ ተወላጆች ዘላቂ ደህንነት የሚረጋገጥበት ስርዓት እንዲሰፍን ከመተባበር ባለፈ ህጋዊ ባልሆነ ሰልፍ መሳተፍ ክልሉን ለማወክ ለሚሰሩ አካላት እውቅና መስጠት በመሆኑ ዜጎች በሰልፉ ባለመሳተፍ የጸጥታ አካላትን ጥበቃ በማድረግ የበኩላቸው እንዲወጡ አሳስበዋል። ክልል እንደ ክልል በጣም የተረጋጋ ምናልባትም ከሌሎች ክልሎች የተሻለ የተረጋጋ ደረጃ ያለው የልማትና የመልካም አስተዳደር ስራዎችን ሰክነን ለመስራት እድል የፈጠረ ነው አሁን ባለንበት ነባራዊ ሁኔታ። ነገር ግን ይሄ አልሳካላቸው ሲሉ ክልል ላይ ማድረግ አልችል ሲሉ በጸጥታ ኃይላችን በህዝቡ ተባባሪነት መቋቋም ስንችልና ሰላም ማስከበር ስንችል አማራን ለማስቆጣት አማራን ለማጋጨት ከክልሉ ውጭ ያለው አማራ እየፈለጉ ለመግደል እንቅስቃሴዎች ተደርገዋል። በዚህ ብዙ ህዝብ አልቋል፣ ብዙ ንብረት ወድሟል፣ በርካቶች ተፈናቅለዋል። ይሄ በጣም ነው የሚያሳዝነው። ይሄንን ወደ ነበረበት ለመመለስ ክልሉ ከፍተኛ ስራ እየሰራ ነው። መከላከያ ኃይላችን ከፍተኛ መስዋዕትን ጭምር ሆኖ የታጠቀ ኃይል ጋር እየታገለ መስዋዕትን ጭምር ሆኖ መልክ ለማስያዝና ከዚህ የባሰ በደል እንዳይመጣ ለማድረግ ከፍተኛ ስራ ሰርቶ ፌዴራል መንግስት አሁን ላይ ከፍተኛ ቁርጠኝነት ገብቶ እየሰራ ነው ያለው። ይሄ መደነቅ አለበት። ይሄንን ነው ማስቀጠል ያለን። እንዲህ አይነት መፍትሄዎች ናቸው ለክልሉ የሚጠቅሙ ለህዝብም የሚጠቅሙ። ከዚህ ውጭ ያሉ አማራጮችን መከተል ትክክል ሊሆን አይችልም። ለመንግስት ለዚህ ሰልፍ እውቅና አንሰጥም። ሰልፉ መካሄድ የለበትም። ይሄ መታወቅ መቻል አለበት። ስለሆነም የክልሉ ህዝቦች በማህበራዊ ሚዲያ የተጠራውን የሰልፍ ጥሪ ትክክለኛ አለመሆኑን አውቃችሁ በሰልፉ እንዳትሳተፉ፣ ሰልፉ የምታስተባብሩ ሰዎችም ከድርጊታችሁ እንድትቆጠቡ በምንም መንገድ ጠቃሚ ያልሆነ ስለሆነ ማህበረሰባችን ለዚህ ተባባሪ መሆን የለበትም፣ በሰልፉም መውጣት የለበትም ሚል የክልሉ መንግስት ጥሪውን ያስተላልፋል። የጸጥታ አካላት የፖሊስ፣ የሚኒሻ እና ሌሎች ማህበራት ከዚህ ሰልፍ ጋር በተያያዘ ስርዓት እንድታስከብሩ መንግስት ጥሪውን ያስተላልፍ መሆኑን በዚህ አጋጣሚ ላሳውቃችሁ ፈልጋለሁ።